እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህቶቼ ደህና ናችሁ? ሰላም ናችሁ? ሙስሊሙ መሆናችሁ ክርስቲያኑ መሆናችሁ ደህና ናችሁ? ያላችሁ የስራ ጤና ሰላም ነው? ከኔ ጋር ሰላም አልሐምዱሊላህ። እኔ አሁን የሆነ ትንሽ አጭር ናት፣ ያው ባወቅኳት ነገር ላሳውቃችሁ ብዬ ነው። አሁን ዩቱብና ዩቱብ ስቱዲዮ የሚባለው ይለያያል። ያው ትንሽም ብትሆን ላስታውቃችሁ ብዬ ነው። ይቅርታ አድርጉልኝ። ለአዲስ ለጀመርን እኛ ማለት ነው። ለሁላችንም ይጠቅማል፣ ለኔም ጭምር። አሁን ምን አለ መሰላችሁ፣ እዚህ ጋር እቺ ናት። እቺና ዩቱብ ያው ከዚህ የማገናኘት ያው በሌላ በኩል ሊገናኝ ይችላል። በእኛ እንትን እኔ እንጂ ይገናኛል ብዬ አላስብም። ዩቱብ ስቱዲዮ የምትለው እቺ ናት። እቺ ማለት ነው። እቺና እቺ አንድ አይደለችም። ሁለታቸውም አንድ አይደሉም። በኔ ጋር እቺ ነው ያለችኝ ለኔ ለራሴ ማለት ነው። እቺን አልጠቀማትም። ለምን ትጠቅም ይሆን አትጠቅም ይሆን አላውቅም እሱን። ስለዚህ እቺን አውርዷት ከዩቱባችሁ ጭምር ማለት ነው። ከዛ በዚህ በዩቱብ የተጠቀማችሁት ነገር ሁሉ እዚህ ጋር ይታያል ማለት ነው። እዚህ ጋር ላይክም ሆነ ሰብስክራይብም ሆነ ሼርም ሆነ እይታችሁም ሆነ እዚህ ጋር ነው የሚታየው እላችኋለሁ። እቺን ነገር አውርዷት። ፕሌስቶሪ ገብታችሁ ዩቱብ ስቱዲዮም ብላችሁ ፕሌስቶሪ ገብታችሁ መጻፍ ትችላላችሁ ማለት ነው። እዚህ ጋር ቆይ አንዴ ላሳያችሁ። እዚህ ጋር ገብታችሁ ማለት ነው። እዚህ ጋር ዩቱብ ያው እዚህ ጋር መጣች። መጀመሪያ ሰርች ስለሆነ ማለት ነው መጣ። አሁን ሲከፍቶ ያመጣልኛል ማለት ነው። ኦፕን ነው እና ለማያውቁትም ደግሞ እናንተ የምታውቁት እናንተ እቺን ላኩላቸው ማለት ነው። ሼር የሚለው ጋር ይመጣል። እቺን ነክታችሁ አዲስ ሊኖሩ ይችላሉ፣ እንደኛ የተቸገሩ ማለት ነው። በዚህ ባወቅናቸው ነገሮች ራስ በራሳችን መተባበር አለብን። ስለዚህ እቺን ዳውንሎድ የምትለውን ከነካናት ሼር የሚለው ይመጣል ማለት ነው እዚህ ጋር። ከዛ እዚህ ጋር ገብተን እንደዚህ ሼር እናርግ ካልና ማለት ነው። ከዛ በዩቲዩብም ከፈለገ እንትን በቴሌግራምም ከፈለጋችሁ በኢሞም በዋትስአፕም ከፈለጋችሁ በተለያየ ነገር ሼር ይደረጋል። ስለዚህ እቺን ነገር ማክፈት አለብን። አሁን እኔ ሲከፍተው ያሳይኛል ማለት ነው። ተከፍቷል። ስለዚህ ይኸው የኔን ራሴን ያመጣልኛል። እንደዚህ ነው እላችኋለሁ። አይዟችሁ፣ በርቱልኝ፣ ጠንክሩ እላችኋለሁ። ያው እግራችን 1 2 3 4 ብለን ስናነሳ ትልቁን እንደርሳለን ማለት ነው። ስለዚህ አታስቡ እህቶቼ፣ በርቱልኝ። ባላችሁበት ሰላማችሁ አላህ ያብዛልኝ። ስለዚህ ይህንን ነገር ማወቅ አለብን። ካወቅን ደግሞ ለላወቁት ማሳወቅ አለብን። ያ እንግዲህ እንደዚህ ነው። እውነት እኔ ያወቅኩትን ነገር አልደብቅም። ትንሽም ብትሆን ያሳውቃችኋለሁ። አዲስ ለጀመርን ያው መጀመሪያ ያሉት እነሱ ያወቁትን ያሳውቁን። ግን ላይክ ሰብስክራይብ ማድረጋችሁን እንዳትረሱኝ። በዚህ አጋጣሚ ደግሞ ሰብስክራይብ የለኝም፣ ትንሽ ነው፣ 10 ምናምን ነው ያለኝ። ስለዚህ እንዳትረሱኝ፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። አዲስ ጀማሪ ነኝ፣ አጠንክሩኝ። ከዚህ የበለጠ አላስቸግራችሁም እላችኋለሁ እህቶቼ። ሙስሊሙም ሆናችሁ ክርስቲያኑም ሆናችሁ ሁላችሁም ተባበሩን። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ባላችሁበት ሰላማችሁ አላህ ያብዛልኝ። ሁላችንም በሰላም ለሀገራችን አላህ ያብቃን እላችኋለሁ። ደህና ሁኑ። ሰላም አለይኩም።